Wharton. Brilliantly done. ሰላም ጤና ይስጥልኝ የሰማያዎቹ የማንቸስተር ሲቲ እና የእግር ኳስ አፍቃሪያን በሙሉ እንኳን ወደ ኤርሚ ሲቲዝንስ የዩቲዩብ ቻናል በሰላም መጣችሁ። በአርሰናል የ3-0 ሽንፈት ያጋለጠው አንድ እውነት አለ። የማንቸስተር ሲቲ የመሃል ሜዳ ክፍል ያለ ሮድሪ ወይም ያለ ጠንካራ ጥገና ለተጋጣሚዎች በቀላሉ የሚሰበር ሆኗል። የዝውውር መስኮቱ ከመዘጋቱ በፊት የኢንዞ ፈርናንዴዝ ዝውውር ባይሳካ እንኳን ማንቸስተር ሲቲዎች በአስቸኳይ ሁለት ስሞችን ለይተው በዝርዝራቸው ውስጥ አካተዋል። ማኑ ኮኔና አዳም ዋርተን። ይህ ማለት የኢንዞ ፈርናንዴዝ ዝውውር ይቀራል አይሳካ ማለት አይደለም። ዛሬ ወይም ነገ ማንቸስተር ሲቲዎች ከቼልሲ ኃላፊዎች ጋር ይገናኛሉ ተብሎ ይጠበቃል። የክለቡ አመራሮች ደግሞ ሆርጌ ሜንዴዝን ጊዜያዊ ሹመት ሰጥተውታል፣ የኢንዞ ፈርናንዴዝ ዝውውርን እንዲጨርስ ማለት ነው። ነገር ግን ማኑ ኮኔና አዳም ዋርተን ሊስት ውስጥ አሉ፣ በማንቸስተር ሲቲ ሊስት ውስጥ ይገኛሉ ማለት ነው። ማኑ ኮኔ ለሲቲ የመሃል ሜዳ ጥንካሬ፣ ጉልበት፣ ብዙ ነገሮችን የሚፈጠር ጥራት ያለው ተጫዋች ነው። ጉልበት አለው፣ አካላዊ ጥንካሬውም ድንቅ ነው። ድክመቱም በዛው ልክ የሚነሳ ነው። ጥንካሬውና ድክመቱን እንዳስሳለን። አዳም ዋርተን ድንቅ ተጫዋች ነው ይታወቃል። በክሪስታል ፓላስ በማንቸስተር ሲቲ ለምን ተፈለገ? አዳም ዋርተን በፓስና በጨዋታ ንባብ የሮድሪን አእምሯዊ ብቃት መተካት የሚችል ተስፈኛ ተጫዋች ነው። አዳም ዋርተን እንመለከተዋለን። ኤንዞ ማሬስካ እነዚህን ሁለት የተለያዩ ተጫዋቾች በራሱ ኢንቨርትድ እና ደብል ፒቮት ታክቲክ ውስጥ እንዴት ሊጠቀምባቸው አቅዷል እንመረምረዋለን። በዛሬው ትንተና የሁለቱንም ተጫዋቾች ጥንካሬና ድክመት ለይተን ከማሬስካ የታክቲክ ፍልስፍና ጋር በማያያዝ በጥልቀት እንመለከተዋለን፣ እንዳስሰዋለን፣ እንመረምረዋለን። እናንተ ብቻ የዩቲዩብ ገጻችንን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። አርሰናል ያጋለጠው የሲቲ የመሃል ሜዳ እውነተኛ ችግር the core midfield problem። በቅድሚያ ሲቲ ለምን በአስቸኳይ አማካይ መግዛት እንደፈለገ በደንብ መረዳት አለብን። በወዱ ጨዋታ አርሰናል ሁለት ትልልቅ የታክቲክ ክፍተቶቻችንን አጋልጧል። የመከላከል ችግር ማነስ lack of transition defense። ይሄ ማለት ኳስ በሚቀማበት ወቅት የመሃል ሜዳ ተጫዋቾቻችን ተጋጣሚን ወዲያው አቁመው ኳስ በማስጣል ወይም ጥፋት በመስራት ታክቲካል ፋውል ምንለውን አካላዊ ጥንካሬ አልነበራቸውም። ሌላኛው የፓስ መስመሮች መዘጋት ነው፣ pressured build up ማለት ነው። አርሰናል ከፍተኛ ፕረስ ሲያደርግ ከኋላ ተነስቶ ኳስን በረቀቀ መንገድ ወደፊት የሚያሸጋግር ላይን ብሬኪንግ ፓሰር ወይም ኳስ ይዞ ተከታታይ በሚገርም ሁኔታ በተከላካዮች ሰብሮ የሚወጣ ተጫዋቾችን አጥቶ ነበር ማንቸስተር ሲቲ። ላይን ብሬኪንግ ፓስስ ወይም የኳስ ኳስ ይዞ የተከላካይ በሚገርም ሁኔታ ሰብሮ የሚወጣ ተጫዋች አልነበረውም። ለዚህ ነው ማሬስካ አካላዊ ጥንካሬ የሚጨምር ተጫዋች ማኑ ኮኔ ወይም የጨዋታ መሪ አዳም ዋርተን የሚያስፈልገው ማለት ነው። የማኑ ኮኔ ጥንካሬ ምንድን ነው? የማኑ ኮኔ ጥንካሬም ድክመትም አለው። መቼም አንድ ተጫዋች ሙሉ አይሆንም። ከሊዮኔል ሜሲና ከክርስቲያኖ ሮናልዶ ውጪ ሌሎቹ ሙሉ ናቸው ማለት አንችልም። የሆነ ድክመት ይኖርባቸዋል። ሶስቱን እንመልከት። የማኑ ኮኔ ዋና ዋና ድክመቶችና ጥንካሬዎች። ድክመቶች፣ በመጀመሪያ ወደ ፈረንሳይ አማካይ ማኑ ኮኔ እንሂድ። ማኑ ኮኔ ማለት ቦክስ ቱ ቦክስ ወይም ደግሞ ቦል ኬሪንግ ዲስትሮየር የሆነ ተጫዋች ነው። የማኑ ኮኔ ዋና ዋና ጥንካሬዎችስ ምንድናቸው? እጅግ አስደናቂ ኳስ ይዞ የመግፋት አቅም ያለው ተጫዋች ነው። ኮኔ በጠባብ ቦታዎች ውስጥ ተጋጣሚ ፕረስ ሲያደርገው በሰውነት ጥንካሬውና በድሪብሊንግ ሰብሮ የመውጣት ልዩ ብቃት አለው። ይሄ ሲቲ ከተቃራኒ ቡድን ፕሬሲንግ በቀላሉ እንዲወጣ ይረዳዋል። ድክመቱን ቅድም ስናነሳ ቦክስ ቱ ቦክስ ቦል ኬሪንግ ዲስትሮየር ነው ብለናል። እዛም እዚህም ይገኛል፣ ከፊትም ከኋላም ይገኛል። ግን ደግሞ ያንን ቦታ ትቶት የሚሄደውን ቦታ እንዴት መሸፈን ይቻላል ካልን ወደ ጥንካሬው ስንመጣ ፕሬሶችን በቀላሉ እንዲወጣ ያደርገዋል። ተጋጣሚ ቡድን ፕሬስ ሲያደርገው በአካላዊ ጥንካሬው ማለት ነው፣ በሰውነት ጥንካሬው ይህንን ማድረግ ይችላል።
ሌላው አካላዊ ፍልሚያና ጉልበት ነው። ፊዚካል የምንለው በሜዳው መሃል ላይ በግንኙነቱ ላይ ይሄ ግራውንድ ዶይልስ ላይ በጣም ጠንካራ ነው። ኳስ የመቀማትና ተጋጣሚን የመጫን አቅሙ ከፍተኛ በመሆኑ የሲቲን የመከላከል ችግር ያጠናክራል ማለት ነው። የመልሶ ማጥቃት አጥፊ ነው። ይሄ ትራንዚሽን ስቶፐር የምንለው ማለት ተጋጣሚ በፈጣን መልሶ ማጥቃት ሲመጣ ሮጦ የመድረስ ሪከቨሪ ስፒድ እና አደጋን የመቀነስ አቅሙ በጣም ከፍተኛ ነው። የማኖ ኮኔ ዋናና ድክመቶች ሊሚትድ ፓሲንግ ሬንጅ ነው። ኮኔ ረዥም ኳሶችን ማሰራጨት ወይም የጨዋታውን ቴምፖ የመቆጣጠር ዲክቴቲንግ ቴምፖ ብቃት ላይ እንደ ሮድሪ ወይም እንደ አዳም ዋርተን አይደለም። ይሄ በደንብ ሊሰመርበት ይገባል። ሌላኛው የታክቲካል ዲሲፕሊን መጉደል ነው። ፖዚሽናል ኢንዲሲፕሊን ምንለው ማለት ነው። አንዳንድ ጊዜ ቦታውን ትቶ ቅድም ያልኩት ቦክስ ቱ ቦክስ ነው ብለናል። ይሄ ጥንካሬው ነው ግን ቦታውን ትቶ በሚሄድበት ጊዜ ሊቸገር ይችላል ማለት ነው። ሪከቨሪ ስፒድ የሚለው ጉዳይ እንዳለ ሆኖ ማለት ነው። ስለዚህ ኳስን የመቆጣጠር ጉዳይ ይነሳበታል። አካላዊ ፍልሚያ እንዳለ ሆኖ ማለት ነው። ነገር ግን ረጅም ኳሶችን ማሰራጨት አይችልም። አዳም ዋርተን ወይም ሮድሪ አይደለም ኮኔ። ሌላው ታክቲካል ዲሲፕሊን መጉደል ነው። አንዳንድ ጊዜ ቦታውን ትቶ ወደፊት በከፍተኛ ሁኔታ ስለሚሄድ ከጀርባው ክፍተት ይተዋል ማለት ነው። ይሄ የማኑ ኮኔ ሌላኛው ችግር ነው። የካርድ ደግሞ ስጋት አለበት። ሃይ ካርድ አኩሙሌሽን ምንለው ማለት ነው። በአካላዊ ፍልሚያ ላይ ስለሚተማመን በርካታ ቢጫ ካርዶችን የመመልከት እድል አለው። ይሄ ደግሞ አደጋ ነው ማለት ነው። የአዳም ዋርተን ጥንካሬና ድክመትን ደግሞ እንመልከት። ሁለተኛው እጩ ደግሞ የእንግሊዙ ወጣት አዳም ዋርተን ነው። ዋርተን ዲፕ ላይንግ ፕሌይሜከር ወይም የጨዋታው አእምሮ የሚባል አይነት ተጫዋች ነው። የአዳም ዋርተን ዋናና ጥንካሬዎች አንደኛ መስበር ሰባሪ ፓሶች ናቸው። ኤሊት ላይን ብሬኪንግ ፓሲንግ የምንለው ማለት ነው። ዋርተን ኳስ ካገኘ በሰከንዶች ውስጥ የተጋጣሚን የመከላከል መስመር የሚሰብሩ ቀጥተኛ ፓሶችን ወደፊት ማሳለፍ ይችላል። ይሄ ለሃላንድና ለፎደን ትልቅ ሲሳይ ነው፣ ትልቅ በረከት ነው። እንኩ ጎል አስቆጥሩ ብሎ መስጠት ብቻ ነው አንዱ ጥንካሬው። ሌላው የጨዋታ ንባብ ነው። እስካን ያደርጋል ጨዋታን። አዳም ዋርተን ኳስ ከመድረሱ በፊት አካባቢውን በአይኖቹ እየቃኘ ጨዋታውን የመረዳት ፉትቦል አይኪው አለው። ከአካላዊ እድሜው በላይ የበሰለ በጣም ምርጥ ተጫዋች እንደሆነ ኦሊቨር ግላስነር ይመስክሩ። ኦሊቨር ግላስነር ይናገሩ ስለ አዳም ዋርተን ስላሳይ እኛም ስለምናቀው ስላየ ነው ማለት ነው። ታዲያ የአዳም ዋርተን ድክመቶችስ? አንደኛው የአካላዊ ጥንካሬ አነስተኛ መሆን ነው። ላክ ኦፍ ፊዚካሊ ኦፍ ስፒድ። ዋርተን ፈጣን ወይም በጣም አካላዊ ጠንካራ ተጫዋች አይደለም። ጉልበት በሚበዛባቸው ፍልሚያዎች ላይ በቀላሉ ሊበለጥ ይችላል። የእንግሊዝ ፕሪሚየር ሊግ ደግሞ አካላዊ ነገሮች አሉት፣ ፋይት አለው። እንደውም ብዙዎች ይናገራሉ እኮ አዳም ዋርተን ለእንግሊዝ ፕሪሚየር ሊግ ከእንግሊዝ ፕሪሚየር ሊግ በላይ ለላሊጋ የቀረበ ተጫዋች ነው። ምክንያቱም ላሊጋ ላይ ፊዚካሊ ነገር አትመለከቱም፣ ኳስ ነው የምታዩት። ፕሪሚየር ሊግ ላይስ ለሰከንድ የማሰብ ጊዜ ይሰጣችሁ። በዚህ ምክንያት አካላዊ ጥንካሬው ላይ ጥያቄ ይነሳል አዳም ዋርተን ላይ። ሌላኛው በአየር ላይ ኳስ ላይ አነስተኛ መሆን ነው። ኤሪያል ዊክነስስ ማለት ነው። እንደ ሮድሪ በአየር ላይ ኳስ የሚወጡ ኳሶችን በግንባር የመመለስ አቅሙ በጣም ዝቅተኛ ነው። አሁን ላይ ደግሞ ፕሪሚየር ሊግ ላይ የቆመ ኳስ ሌላኛው መልክ ሆኗል። ከቆሙ ኳሶች ከማዕዘን ከቅጣት ምት የሚሻገሩ ኳሶች ላይ በግንባር ገጭቶ ማስቆጠር አለመቻል ትልቅ ድክመት ሆኗል። ለዚህ ብቻ ራሱን የቻለ ስራ ይሰራል ተብሎ ይጠበቃል በአዳም ዋርተን ላይ በፓላስ ማለት ነው። እንዴት ይሆናል አብረን እናየዋለን። ግን አንደኛው ድክመት ቅድም የጠቀስነው ነው። ሁለተኛው የመጀመሪያው ጥንካሬ አነስተኛ መሆን ነው። ይሄ ላክ ኦፍ ፊዚካል ስፒድ ነው። ሁለተኛው ኤሪያል ዊክነስስ ነው። ሶስተኛው ሰፊ ቦታዎችን የመሸፈን ስጋት ነው። ኤሪያዎችን ከቨር አያደርግም። ብቻውን ተከላካይ ፊት ቦታዎች ላይ በሚገባ ለመሸፈን የሚቸገር ተጫዋች ነው። በጠባብ ቦታዎች ላይ መሸፈን ይቸገራል። ኤንዞ ማሬስካ ሁለቱን ተጫዋቾች በታክቲኩ እንዴት ሊጠቀሙባቸው ይችላሉ? ይሄ ነው ሌላው ጥያቄ። ታዲያ ኤንዞ ማሬስካ እነዚህን ሁለት የተለያዩ ተጫዋቾች ቡድን ውስጥ እንዴት ሊጠቀምባቸው አቅዷል? ማኑ ኮኔ ከመጣ ማሬስካ ኮኔን በደብል ፒቮት ውስጥ አንደርሰን ወይ ቡአዲ አጠገቡ ሊሆኑ ይገባል ማለት ነው። ኮኔ የመሃል ሜዳውን አካላዊ ሚዛን ይጠብቃል ብለናል ቅድም። ኳስ ሲቀመ ወዲያውኑ አስጥሎ ወደፊት ይገፋል። ይህም ሲቲ በፈጣን መልሶ ማጥቃት እንዳይጠቃም እንዲያጠቃም ያደርገዋል። እንዳይጠቃም ያደረገው ምንድን ነው? መልሶ ማጥቃቱን በሚገባ ማስጀመር ይችላል። የተቃራኒ ክለብን መልሶ ማጥቃት ያጨናግፋል ወይም ያቋርጣል ማለት ነው።
አዳም ዋርተን ከመጣ ደግሞ ማሬስካ ዋርተንን በዋነኛነት የሮድሪን ቀጥተኛ የፓስ ሚና ዲፕ ኮንትሮለር እንዲሸፍን ያደርገዋል። ዋርተን ከታች ሆኖ ጨዋታውን ሲመራ ከጎኑ እንደ አሌት አንደርሰን ያለ ጉልበት ያለው ተጫዋች በማሰለፍ የዋርተንን አካላዊ ክፍተት እንዲሸፈንለት ማድረግ ይቻላል። ይህን ማድረግ የሚችሉት እኔ አይደለሁም፣ ኤንዞ ማሬስካ ናቸው። ይሄ ሌላኛው የቤት ስራ ነው ለኤንዞ ማሬስካ። ይሄ የሚሆነው ግን ኤንዞ ፈርናንዴዝን ማስፈረም ካልቻሉ ብቻ ነው። የማንቸስተር ሲቲ ደጋፊዎች የኤንዞ ፈርናንዴዝ ጉዳይ በቃለት የሚባል ነገር አይደለም። ድንገት የሆነ ነገር ሊፈጠር ይችላል ማለት ነው። ይህንን በደንብ ማየት ያስፈልጋል። የአዳም ዋርተን በተመለከተ በአጠቃላይ ማኑ ኮኔና አዳም ዋርተን ለሲቲ የመሃል ሜዳ ሁለት የተለያዩ መፍትሄዎችን ያቀርባሉ ማለት ነው። አንደኛው ፊዚካል ጠንካራ ነው። ሁለተኛው ከኳስ ጋር ምቾት የሚሰማው ፓሰር ተጫዋች ነው። ሁለት የተለያዩ ተጫዋቾች ናቸው። ሁለቱም የየራሳቸው የሆነ ኳሊቲ ያላቸው ማለት ነው። ለእናንተ የትኛው ነው ተመራጩ? አዳም ዋርተን ወይስ ማኑ ኮኔ? ፕሪሚየር ሊጉን ጠንቅቆ የሚያውቀው አዳም ዋርተን ወይስ ጥሩ ተጫዋች የሆነው ማኑ ኮኔ? ሐሳባችሁን በኮሜንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለተጨማሪ ጥልቅ የማንቸስተር ሲቲ የታክቲክ ትንተናዎች ኤርሚ ሲቲዝንስን ሰብስክራይብ አድርጉ። መልካም ጊዜ